በእኛ ክልል ሰሞኑን በተፈጠረው የጸጥታ ችግር የተለያዩ ችግሮች አጋጥመዋል። ለዚህ ደግሞ የመንገድ ሌሎች የንግድ የተለያዩ እንቅስቃሴዎች የተስተጓጎሉበት ሁኔታ ነው ያለው። አጠቃላይ በዚህ ምክንያት የደረሰ ጉዳት ቀላል ጉዳት የደረሰባቸው አካባቢ አሉ። በጣም ከባድ ጉዳት የደረሰባቸው አካባቢዎች አሉ። ይህ ደግሞ እንደሚታወቀው በህብረተሰቡ ላይ የሚፈጥረው ተጽዕኖ ምን ያክል ከባድ እንደሆነ ይታወቃል። ይህ ደግሞ በምዕራብ አርሲ ዞን አካባቢ የተፈጠረ ችግር አለ። በምስራቅ ሸዋና ምስራቅ አሰላ ዙሪያ አርሲ ዞንም የተፈጠረ ችግር አለ። በሌሎችም አካባቢ የተፈጠሩ ችግሮች አሉ። በተለያዩ ተቋማት ላይ የደረሱም አሉ። በመንግስት የተለያዩ ድርጅቶች ላይ የደረሱ በተወሰነ አለ። የወደሙ ነገሮች በየቦታም ያሉ ስለሆነ ከዚህ በፊት የሚታወቅ ነው። ሰሞኑንም ያጋጠማል። በተለይ የመጀመሪያ ቀናቶች አካባቢ ችግሩ ከተፈጠረ በኋላ በአጠቃላይ በክልሉ በአሁኑ ወቅት ያለው የሰላምና የመረጋጋት ሁኔታ ምን ላይ ነው ያለው ማለት እንችላለን? ከበፊቱ ከተፈጠረው ጊዜ አንጻር ሲታይ እየቀነሰ የመጣበት ሁኔታ ነው ያለው። ህብረተሰቡም እየተባበረ ነው ያለው። መንግስትም የጸጥታ አካላትም የህግን የበላይነት የማስከበሩ ስራ እየተሰራ ነው ያለው በየቦታው። ስለዚህ ከዚህ ጋር ታይዞ እየቀነሰ የመጣበት ሁኔታ አለ። ሆኖም ግን አሁንም ቢሆን አልፎ አልፎ በአንዳንድ ወረዳዎች አካባቢ በገጠር ቀበሌዎች አካባቢ የሚታዩ ችግሮች አሉ። በተለይም አርሲ ዞን ወደ ሮቤ ዲዳአ አርባ ጉጉ አውራጃ ተብሎ የሚታወቀው አካባቢ አሚኛ፣ በሌ፣ በቆጂ አካባቢም ዛሬም በተወሰነ ደረጃም ቢሆን ያን ያክል እንደ በፊቱ የሰፋም ባይሆን አሁንም የተለያዩ ችግሮችን ለመፍጠር እዛም እዚህም የሚፈጠሩ ችግሮች አሉ። ይህም ቢሆን ይህንን ለመቆጣጠር ፖሊስ፣ የጸጥታ አካላት ሌሎችም በጋራ በመሆን እየተረባረቡና የሰላሙ ሁኔታ በነበረበት ቦታ እንዲመለስ ስራው የተሰራ ነው። አጠቃላይ ክልሉ በተወሰኑ ቦታዎች ካልሆነ በስተቀር እየተሻሻለ የመጣበት ሁኔታ ነው የሚታየው። ይህ ስል ደግሞ ዛሬ ሁኔታው ከበፊቱ ለውጥ እያሳየ መምጣቱ እንጂ አሁንም ስራ የሚያስፈልጉ ከህብረተሰቡ ጋር መስራት የህግን የበላይነት የማስከበር ስራው በጣም ተጠናክሮ መቀጠል ያለበት ሁኔታ ነው ያለው። የአካባቢውን ሰላም በማስጠበቅ በግለሰቦች ንብረት ላይ ሆነ በአጠቃላይ በህዝብና በመንግስት ንብረት ላይ የሚደርሰውን ጉዳት በመከላከል በኩል ህብረተሰቡ ከጸጥታ ኃይሎች ጋር እያደረገ ያለው ትብብር በምን መልኩ ሊታይ የሚችል ነው? የመጀመሪያ አካባቢ የመደናገጥ ሁኔታዎች አሉ። ምንድነው የተፈጠረው የሚሉ እና በዛ ደረጃ የሚታዩና የዛ አይነት ሀሳብ የሚነሳበትና የሚታይበት ሁኔታ ነው የነበረው። አሁን ግን እየታየና እየተፈጠረ ያለው ሁኔታ በጣም ምንድነው? ለምን አገሩ ነው እየተጎዳ ያለው፣ ንብረቱ ነው እየተቃጠለ ያለው፣ እየወደመ ያለው የሀገር ኢኮኖሚ ነው፣ የሀገር ህዝብ ሀብት ነው። ይህንን በሚመለከትበት ሰዓት ህብረተሰቡ ከጸጥታ አካላት ጋር ሆኖ እየሰራ ያሉትን ችግሮችን በጋራ ሆኖ እየተባበረ የሚያስፈልገውን ድጋፍ እያደረገ ያለበት ሁኔታ ነው ያለው። ይህ ደግሞ የበለጠ ተጠናክሮ መቀጠል አለበት። አሁን የምናያቸው በአንዳንድ ቦታ ህብረተሰቡ የሚያደርጋቸው ተሳትፎች የጸጥታ መዋቅሩ ደግሞ ከሱ የሚጠበቀውን ሲያደርግ ሰላም ሲኖር ነው ሁሉ ነገር የሚኖረው፣ ልማት የሚኖረው። ዛሬ ስንት ነገር ተለፍቶበት የተገኘ ልማት በተለያየ ምክንያት በእነዚህ በጸረ ሰላም ኃይሎች እየተጎዳ እየወደመ ያለበት ሁኔታ ነው ያለው። ህብረተሰቡ ደግሞ ከቦታ ቦታ ተንቀሳቅሶ ለራሱ የዕለት ተዕለት ለዶሮ የሚያደርጋቸው እንቅስቃሴዎች እየተስተጓጎሉ የሚታዩበት ሁኔታ ያለና በተጨባጭም እያየን ስለሆነ በዚህ ላይ አሁን የሚታዩት የጀመረው ከዚህ በፊትም የነበሩት ነገሮች ህዝቡ የበለጠ አጠናክሮ መቀጠል አለበት የሚል በተለያየ መድረኮችም ውይይቶች ከህብረተሰቡ ጋር እየተደረጉ ነው ያሉት። አጠቃላይ ግን ለወደፊትም ቢሆን እነዚህ ኃይሎች እዛም እዚህም እየተጨረጨሩ የሆነ ጥፋት ለማድረስ የሚያደርጉት ትንኮሳ በቀላሉ የሚታይ አይደለም። በተለይ ወጣቱ ይህንን ሀገሩን ሰላም ማስከበር ያለበት ወጣቱ ነው። ሀገሩን መጠበቅ ያለበት ወጣቱ ነው። በሀገሩ ላይ የሚደርሰውን ጉዳት ይህንን መከላከል አለበት። ለሀገሩ የሚያስፈልገውን ሁሉ የሚጠበቀው ከዚህ ወጣት ስለሆነ እና ማንኛውንም ድጋፍ ህዝቡም ወጣቱም ይህንን ማድረግ አለበት የሚል ሀሳብ ነው ያለው።